ሰላም ጤና ይስጥልን የዩቲዩብ ቤተሰቦቼ በዛሬው ዕለት የተለያዩ አዳሪ ትምህርት ቤቶች ለፈተና መግቢያ ፕሮግራም የፈተና ጥሪ ስላደረጉ ከዚህ በፊት የተመዘገባችሁ ተማሪዎች የስም ዝርዝራችሁ ወጥቶ የመፈተኛ ቦታችሁ ተገልጾ እንድትፈተኑ ጥሪ ስላደረጉ ከነዚህ መካከል የተወሰኑትን ትምህርት ቤቶች የምንገልጽላችሁ ይሆናል። በመጀመሪያ የምንገልጽላችሁ በምስራቅ ሁለተኛ ደረጃ ትምህርት ቤት የሳይንስ ልዕቀት ለመማር የተመዘገባችሁ ተማሪዎች የፈተና ፕሮግራሙ ትዝ የሚላችሁ ከሆነ ምዝገባ የነበረው ነሐሴ 15 2018 ዓ.ም ነበር ማለት ነው። ስለዚህ ያኔ የተመዘገባችሁ ተማሪዎች አሁን ለመግቢያ ፈተና ነሐሴ 20 2018 ዓ.ም ወይም ደግሞ በመጪው ሮብ ስለሚሰጥ ስማችሁ ዝርዝር ወጥቷል። በዚህ ሊስት ላይ ወይም ደግሞ በዚህ ዝርዝር ላይ ስማችሁ መኖሩን ቼክ አድርጋችሁ የመፈተኛ ቦታ እንዲሁም የተለያዩ መረጃዎችን ከሊስቱ ላይ ማግኘት ትችላላችሁ። ስለዚህ የፈተና ፕሮግራሙ ሮብ ከ1 ሰዓት ተኩል ጀምሮ ስለሆነ ስማችሁ መኖር አለመኖሩን ቼክ በማድረግ እንዲሁም ደግሞ የመግቢያ ፈተና የሚሰጠው ሮብ ዕለት ስለሆነ እንድትዘጋጁ ተብሎ ሊስት ወጥቷል። እኔም ሙሉ ሊስቱን የማቀርብላችሁ ነው የሚሆነው። ስለዚህ ቪዲዮውን ፖዝ በማድረግ ስማችሁን መመልከት ትችላላችሁ ማለት ነው። ስለዚህ ለሚያስፈልጋቸው ተማሪዎችም ሼር ማድረጋችሁን እንዳትረሱ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ባይ ባይ።